አሁን በዚህ ወቅት ዩቲዩብ ላይ የትኛውንም ቪዲዮ ቢከፍቱ ቴዲ አፍሮን በየቦታው ታገኙታላችሁ። ሆም ላይ፣ ሾርትስ ላይ፣ ሪኮመንዴሽን ሁሉም ቦታ ላይ እሱ አለ። ይህ ዝም ብሎ በእድል የመጣ አይደለም። ይህ የዩቲዩብ አልጎሪዝም አሰራር ውጤት ነው። በዚህ ቪዲዮ ውስጥ የዩቲዩብ አልጎሪዝም ለምን የቴዲ አፍሮ ቪዲዮዎችን እንደሚያጎላ እንመለከታለን። ከዚህም በላይ የእርስዎ ቪዲዮዎች ተወዳጅ እንዲሆኑ ምን ማድረግ እንዳለብዎ አብረን እንመለከታለን። በክፍል 1 የምንመለከተው የዩቲዩብ አልጎሪዝም ምን ይመለከታል የሚለውን ይሆናል። በመጀመሪያ አንድ መሰረታዊ ነገር ያስታውሱ። ዩቲዩብ ሰዎችን አይገፋም፣ ኮንተንት ወይንም ይዘት ነው የሚገፋው። አልጎሪዝሙ 3 ዋና ዋና ነገሮችን በቅርበት ይመለከታል። የመጀመሪያው ክሊክ ስሩ ሬት ወይንም ሲቲአር ነው። ሰዎች ቪዲዮውን ሲያዩት የመጫን እድላቸው ምን ያህል ነው? ከፍተኛ ነው ወይስ ዝቅተኛ ነው የሚለው ነው። ሁለተኛው ዎች ታይም ነው። ሰዎች ቪዲዮውን ለምን ያህል ጊዜ ይመለከቱታል? ሙሉን ያዩታል ወይንስ ግማሹን የሚለው ነው። ሶስተኛው ኢንጌጅመንት ነው። ላይክ፣ ኮሜንት እና ሼር የማድረግ ፍጥነት ነው። እነዚህ መለኪያዎች ከፍ አሉ ማለት ዩቲዩብ ቪዲዮውን በራሱ ጊዜ በብዙሃኑ ዘንድ ያሰራጨዋል ማለት ነው። ክፍል 2 የምንመለከተው ለምን ቴዲ አፍሮ አሁን ላይ ትሬንድ ሆነ የሚለውን ይሆናል። ምክንያቱ ቀላል ነው። የመጀመሪያው ከፍተኛ የክሊክ መጠን ወይንም ሃይ ሲቲአር አለው ማለት ነው። ሰዎች ስሙን ወይንም ምስሉን ሲመለከቱ ለመጫን ይቸኩላሉ። ስለዚህ ሃይ ሲቲአር አለው ማለት ነው። ሁለተኛው ከፍተኛ ዎች ታይም አለው። ሰዎች ቪዲዮውን ከጀመሩት እስከ መጨረሻው የመመልከት ባህሪ አላቸው ማለት ነው። ሌላው ብዙ ኢንጌጅመንት አለው ማለት ነው። በኮሜንትና በሼር ላይ ያለው ተሳትፎ ሰዎች ጋር እጅግ ከፍተኛ ነው ማለት ነው። ሌላው ከፍተኛ የፍለጋ ፍላጎት ወይንም ሰርች ዲማንድ አለው ማለት ነው። በኢትዮጵያ ውስጥ ብዙ ሰዎች ስሙን በቀጥታ በዩቲዩብ ላይ እየፈለጉት ነው ማለት ነው። በክፍል 3 የምንመለከተው አልጎሪዝሙ እንዴት ይሰራል ነው። የዩቲዩብ አልጎሪዝም እንዴት ነው ቪዲዮውን የሚያሰራጨው? መጀመሪያ ለተወሰኑ ሰዎች ያሳያል። ይህም ቴስቲንግ ፌዝ ይባላል። እነሱ ከተቀበሉት ቪዲዮው ይስፋፋል ማለት ነው። በመጨረሻም ሆም፣ ሾርትስ፣ ሪኮመንዴሽን ገጾች ላይ በስፋት ይውላል። በእንደዚህ መልኩ ነው አንድ ኮንተንት ሙሉ ዩቲዩብን የሚሞላው። ክፍል 4 የምንመለከተው ከዚህ እርስዎ ምን መማር አለብዎ የሚለውን ይሆናል። አሁን ይሄ ነው ዋናው ቁም ነገር። ታዋቂ መሆን ግዴታ አይደለም። የሚያስፈልግዎ ትሬንድ የሆኑ አርዕስቶችን መያዝ፣ ሰዎችን የሚስብ ክሊክ ወርዚ ታይትል መጠቀም፣ ተመልካችን እስከ መጨረሻው ማቆየት መቻል ነው። ለምሳሌ ይህ ቪዲዮ ቴዲ አፍሮን እንደ ሁክ ተጠቀምኩበት፣ ግን ትክክለኛው የቪዲዮ ይዘት ቴክኖሎጂ ነው። በክፍል 5 የምንመለከተው ለተመልካች የሚሰጥ ምክር ነው። እርስዎም እንዲያድጉ ከፈለጉ እነዚህን ይተግብሩ። ሰዎች የሚፈልጉትን ይዘት ይስሩ። የማያሰለች ትኩረት የሚስብ ታይትል ይጻፉ። ቪዲዮውን ጥራቱን የጠበቀ ያድርጉ። ለዎች ታይም ከፍተኛ ትኩረት ይስጡ። ይህንን ዘዴ መጠቀም በአግባቡ ከቀጠሉ ዩቲዩብ የእርስዎንም ቪዲዮ ተደራሽ ያደርጋል ማለት ነው። የሚቀጥለው ጊዜ ቴዲ አፍሮ ቪዲዮዎችን በየቦታው ሲያዩ አስታውሱ፣ ይህ የዩቲዩብ አልጎሪዝም አሰራር ውጤት ነው። በመጨረሻም ይህንን ቪዲዮ ላይክ፣ ኮሜንት፣ ሼር ያድርጉ። ለተጨማሪ የቴክኖሎጂ ማብራሪያዎች ቻናሉን ሰብስክራይብ ያድርጉ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ